ሰላም አለይኩም ወራህመቱላሂ ወበረካቱሁ። ያ ጀማዓ እንዴት ናችሁ? ረሳኢል ሚነል ቁርአን ዛሬ 57ኛ ፓርት ይዤላችሁ መጥቻለሁ። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ወቁሉ ሊናሲ ሑስና፣ ለሰዎችም መልካምን ተናገሩ ይላል አላህ ሱብሓነሁ ወተዓላ ሱረቱል በቀራ። ለሰዎች መልካም ተናገሩ ብሎ እንደ አምር ነው ያስቀመጠው። ለይሰ ዐን ዐበሲን ካነቲል ከሊመቱ ጠይባ ሰደቃ፣ ከሊመቱ ጠይባ ሰደቃ ነው የተባለው ለዝም ብሎ ነገር አይደለም። መልካም ንግግር በተናገርን ቁጥር ሰደቃ ነው የሚባለው፣ ዝም ብሎ ይሄ ቃል መሙያ ምናምን አይደለም። ወላኪን ነገር ግን ሊአነሃ ተፍተሑ ጡሩቅ፣ መንገዶችን ትከፍታለች። ወቱረሚሙል አርዋሕ፣ ውስጥን ታድሳለች ሩሕን። ወተጅብሩል ኸዋጢር፣ ከዛ ደግሞ ስብራትን ትጠግናለች። መን የንሸጡ ሚንኩም ሊጀሚዕ ሰሒህ ቃለሃ ኢስሓቅ ብን ረሃወይህ ፊ መጅሊሲህ። ኢስሓቅ ብን ረሃወይህ መጅሊሳቸው ላይ ምን ብለው ጠየቁ? እስኪ ከእናንተ መካከል ማን ነው ሐዲሶችን አጣርቶ የሚሰበስብ አሉ። ፈወቃዐት ፊ ቀልቢ ልቡኻሪ ፈጀመዐ ለና ሰሒሕ። ይህ ንግግር የቡኻሪ ቀልብ ላይ ማለት ገባ እና ምን አደረጉ? ሰሒሕ ሐዲሶችን ዛሬ ላይ የምናውቃቸውን ሐዲሶች ሰሒህ ብለን የምናስባቸውን ሰበሰቡልን ማለት ነው። ኢነ ኸጠከ ዩሽቢሁ ኸጠል ሙሐዲሲን፣ ጽሁፍህ የሙሐዲሶች የትላልቅ የሐዲስ ሰዎች ጽሁፍ ይመስላል አሉ። ቃለ ሀል ቢርዛሊ ሊትልሚዚሂ ዘሀቢ፣ ከተማሪዎቻቸው አንዳቸው ለሆነው ይህን ንግግር የተናገሩት ነው። ከዛ ፈሐበበ ላሁ ኢለይህ ቢሃ ዒልመል ሐዲስ፣ ይህንን ማበረታቻ ቃል ይዞ ከዛ በኋላ የሐዲስ ወዳጅ ሆነ ማለት ነው። በጣም በትልቅ ሐዲስ ፍቅር ወደቁ። አይነ አንተ ሚነል ፊቅሂ ያ ሻፊዒ፣ ከፊቅሂ ዒልም አንተ ምኑ ጋነህ ብለው ሻፊዒይን ጠየቋቸው። ቃለሃ ለሁ ካቲቡን ሙስዓብ ዙበይር ባዕደ አን ካነ ሻፊዒ ሙሊዓን ቢሸዕር። ኢማሙ ሻፊዒ በግጥም በሚታወቁበት ደረጃ ላይ ሲደርሱ አይነ አንተ ሚነል ፊቅሂ ያ ሻፊዒ፣ አንተ ከፊቅሂ ሐዲሶች ምን ላይ ነህ ብሎ ጠየቃቸው አንድ ሰው ሙስዓብ ማለት ነው። ከዛ ምን አሉ? ፈሳረ ቢሃ ሻፊዒ አለዚ ነዕሪፉሁ ወየቁል ዐንሁ ልኢማሙ አሕመድ። ኢማሙ አሕመድ ምን ብለው ተናገሩ? እኛ የምናውቃቸው ሻፊዒይን ማለት ነው። ካነ ሻፊዒዩ ከሸምሲ ሊዱንያ ወከልዓፊየቱ ሊናስ፣ ለሰዎች ለዱንያ እንደ ፀሐይ፣ ለሰዎች ደግሞ እንደ ጤና እንደ ዓፊያ ናቸው ብለው ኢማሙ አሕመድ መሰከሩላቸው። በዛውም በዚህ እልህ ተነሳስተው ምን ሆኑ? በፊቅሁ ዘርፍ ላይ ኢማም ሆኑ ማለት ነው ኢማሙ ሻፊዒ። አሁን ይሄ የተለያዩ ነገሮችን ሰዎች ላይ ምን አይነት ተጽዕኖ እንደፈጠሩ ለማሳየት ያስቀመጠው ነው። አድሃም መልካም ንግግር ልክ እንዳለው በሱ ፖይንት ስንሄድ ለአንድ ሰው ሞራል መነሳሻ ጥሩ ነገር ላይ መድረሻ ሲሆን፣ ለአንዳንድ ሰው ደግሞ በቃ ትልቅ ኢነርጂ ኖሮት እንትን ነው የሚሆነው። ላይክ በሰዎች ንግግር ሞራሉ ይጎዳና መድረስ የሚችልበት ቦታ ላይ ሁላ ላይደርስ ይችላል። ግን ይሄ የሚያስገርመኝ አላህ ሱብሓነሁ ወተዓላ በአምር ደረጃ ማስቀመጡ ነው። እንደውም ምን ይላሉ? ወቁሉ ሊናሲ ሑስነን ወአቂሙ ሰላተ ብሎ ቀጣይ አያው ሲቀጥል ወአቂሙ ሰላት፣ ሰላትን አቁሙ የሚለው አያ እንኳን ከመልካም ንግግር በኋላ የመጣ ነው። ለሰላት የምንሰጠውን ግዝፈት ቀድሞ ማምጣቱ መልካም ንግግርም የገዘፈ ነገር መናገር የገዘፈ ነገር መሆኑን ለማስረዳት ነው ይላሉ። እውነት ነው። መልካም ንግግር እዚህ ጋር ለምን ሰላትን ወቅቱን ጠብቆ የሆነ ሰው እየሰገደ ሌይልም ቋሚ ሊሆን ይችላል ምናምን፣ ግን በምላሱ ሰዎችን አዛ የሚያረግ ሞራላቸውን የሚነካ የሚሳደብ መጥፎ ንግግር የሚናገር የሚተች የሚዘልፍ ሐሜትም እዚህ ውስጥ ይገባል፣ ነሚማም እዚህ ውስጥ ይገባል። እነዚህን ነገሮች የሚያደርግ ሰው ሰላቱን መስገዱ ብቻ ለሱ በቂ እንዳልሆነ ማሳያ ነው ቀድሞ ያመጣበት። በተቻለ መጠን ሁላችንም ሜቢ ሳናስበው ኢሞሽናል ስንሆን እንደዚህ ምናምን እኮ የሆነ ክፍተት ይኖርብናል። ግን በተቻለ መጠን ራሴ ላይ ማስተካከል ልፈልገው ከምችለው ነገሮች ብዬ እንደ ፕላን ማስቀመጥ ያለብኝ ሰዎች ጋር ያለኝ ኮኔክሽን በንግግር ደረጃ እንዴት ነኝ፣ ስራ ቦታዬ ላይ፣ ሰራተኞቼ ጋር፣ ቤተሰቦቼ ጋር ምን አይነት ማለት ምን አይነት እንትን ነኝ፣ ወላጅም ከሆንኩ ለልጆቼ እንዴት ነኝ፣ ልጅም ከሆንኩ ለወላጆቼ እንዴት ነኝ የሚለውን የንግግራችንን ዘይቤ ፈትሸን
ኢንሻአላህ ከኔ የሚወጣው ኸይር ነገር ብቻ ነው በሚል ወይም ደግሞ ዛዛታም እንዳላበዛ አንዳንዴ ሰርክል ማብዛት ምናምን የሆነ እንድንቀላቅል ያደርገናል። አንዳንድ ወሬዎችን ሰዎችን ሳንፈልግም ልንዘልፍ ልናማም እንችላለን። ሰርክላችንን መፈተሽ ከምን አይነት ሰዎች ጋር እንደምውል መጥፎ ወሬ ሊያስወሩኝ የሚችሉ ሀሜት እንዳማ የሚያደርጉኝን ሰዎች መራቅ የማልችላቸው ሰዎች ከሆኑ በግልጽ መመካከር። እኔ እንደዚህ አይነት ነገር ውሎ ማዋል አልፈልግም፣ በተቻለ መጠን እኔንም ወንጀል ውስጥ አታስገቡኝ፣ እናንተም እንደዚህ አስተካክሉ ተብሎ በግልጽ መናገር። ካልሆነም ደግሞ መራቅ የሚቻለው ሰው እንዳልኳችሁ ከሆነ ይሄ ወደ ኸይር ነገር ሳይሆን ወደማይሆን ወደ ወንጀል የሚጎትታቸው አይነት ሰው ስለሚሆን በዙሪያችሁ ያለውን ሰው ቼክ ማድረግ እና አፕዴት ማድረግ ራሳችሁን አሻሽያለሁ ወይ ምናምን ገብቷችኋል። ከዛ ደግሞ በቃ እየዘየናችሁት መምጣት ስታወሩ፣ ለምሳሌ ምክርም እየሰጣችሁ ከሆነ አንዳንድ ሰው ወላሂ ባይመክረንስ ምናምን እንላለን አይደለ? ለምን በቃ ጎደሎ ነገራችንን ሁሉ እያመጣ በቃ ምናምን ስህተታችንን አይንገሩን ማለት አይደለም። ግን ጥበበኛ ሰው ስህተትንም ሲናገር አመስግኖ ምናምን ሲሆን ያ ሰው ያ አላህ በደንብ ነው ልብ ውስጥ ምክሩ የሚገባለት። ማለት ጥሩ ጎንንም ነግራችሁ ግን ይሄ ከዚህ አንግል ደግሞ ለስለስ ካላለ ምክርም ይሄ በቁዋ ምናምን ለልጅ ምናምን አይታችሁት ከሆነ አይሰራም እኮ። ለስለስ ስታደርጉት ነው ምክርም ያ ሰው ሐቢቢ አብሽር እንደዚህ ወይም አይዞሽ እህቴ እንደዚህ አይነት ነገር ካልሆነ እልህ ውስጥም መግባት ይመጣልና በተቻለ መጠን ካፋችን የምናወጣቸው ንግግሮች ሞራልን የሚጠግኑ የሚያጀግኑ ሰዎች እናንተ ጋር በተቀማመጥን የሚሉበት አይነት እንጂ አይ እሷ ስደውልልኝማ አላነሳም፣ አይ እሱ ጋር ኧረ እኔ እሱ ጋር ልሄድም በቃ ምናምን ነገር የምትባሉ የምትሰለቹ ሰዎች መሆን የለባችሁም። ለሰው ስትሉ ሳይሆን አላህም ትዕዛዝ አድርጎ ስላስቀመጠው ማለት ነው። ኢንሻአላህ እኔንም ባወራሁት እናንተም በሰማችሁት መልካም ንግግር የምናወጣ አላህ ያድርገን። ኸይር ቦታውም የሚያውለን ኸይር ነገር የሚያሰራን የሚያስወራን አላህ ያድርግልን። ሰላም አለይኩም ወረሕመቱላሂ ወበረካቱ።